ቅዱስ ጊዮርጊስ የገደለው ዘንዶ ሰው ይገበር የነበረ እንደሆነ በዚህ በመካከለኛው ምስራቅ በሊባኖስ የታወቀ ነው ማለት ነው። እና ያ ማለት መንፈሱ ላው ላይ ሲያድርበት የሚፈጸም ተግባር ነው። ማደሪያ ይፈልጋል። እዚህ ሰው እንዲህ እንዳያደረ እንደሚናገር እንስሳቱም ላይ ያድራል ማለት ነው። እሺ አሁን ትለቃላት ለቃለሁ ሁላችንም ለቃለሁ። እሺ ተመርከኩ። አሞራ እና ታዲያ እና አሞራ ነው። ምን አሞራ የገባው? በአሞራ ተሰርተ ምን እንዲሆን ተጠቀ ወደዚህ ተጠቀ እና አንተ የአሞራ አጋንንት ነህ። ሰይጣን የአሞራ እና ግባ እዚህ የአሞራ አጋንንት የት ነበርክ? እኛ እኮ ቆየን። አንገባም ነበር እኮ እዚህ ግቢ አንገባም። ደጅ ነው የምንቀረው። በቃ አሁን አሞራ ስትል እዛ ጋር ነበርኩኝ። በቃ ከውጥን ትርክክ ነው ያልኩት። በቃ አሞራ ልካ አሞራ ስትል እውነቱን እኮ ነው። አንተ ደግሞ መፈልቀቀን የምታወጣው ምኑን አነደድከን እኮ እግር ድረስ ነው ንዝር ያረከን። እንዴት አሞራ ልካ እዛ ጋር ቁጭ ብለን እኮ ነው ያየን። አሞራ ነው የገባ። የአሞራ የሞት አሞራ እግሩ በሱ ተገፈፍንና ተነሰነሰና በቃ ተደርጎ ለልጁ ተላከለት። እዛ በፊት የነበረበት የት ሀገር? ደቡብ አፍሪካ። በአሞራ እግር በአሞራ እግር። አዎ ምን እንዲሆን ያው በቃ ብሩን ብትን አድርጎ ልቡንና ወገቡን ራሱን ጥሎ ብን ብሎ እንዲጠፋ አገር ትቶል እንዲጠፋ ነው። ብር እንዴት በቃ ጥፍት ብሎ ለምን ተፈለገ? የአሞራ እግር ልጁ ይሰራል። የመጠን ያለፈ ነው የሚሰራው። ብር ያገኛል። እኛ ደግሞ ቀናና እዚህ ለእናታችን ደወልንና ነገርናት። እሷ ደግሞ ስራውን አሰርታ ላከችልን። ይውላታም እንዴ በዚህ ሁሉ እኮ ነው በቃ የአሞራ እግር ነው። አዎ የአሞራ እግር። የአሞራ እግር ነው ክንፍ ነው? እግሩ ታውቃለህ፣ እንደዚህ ቆንጠጥ አድርገን ነው የምንይዘው። እንዲህ እናደርገዋለን እኮ አንዳንዴ የተኛበት እንዲህ እናደርገዋለን። የተኛ አሞራ። አዎ ሰይጣን አጋንንትን መቆም ሁሉ አቃተኛውንማ እኮ በቃ። የት ነበር የምትቀሩት? ውጪ ደጅ ነው የምንቀረው። አንመጣም፣ እዚህ ግቢ አንመጣም። ከደጅ ነው የምንቆየው። የት ጋር ደጅ እንወጣለን፣ እሱ ሲወጣ እንገባለን። በቃ እዚህ ግቢ ውስጥ ጭራሽ አንመጣም። ቤተክርስቲያን የተባለ ውስጥ አንገባም።